ዲኤንኤ ቢረጋገጥም ባይረጋገጥም ልጁ አንተ እንደሆነ ታምናለህ ታውቃለህ እሷም ታምናለች ያንተ መሆኑ እርግጠኛ ከሆንክ በራስህ ለማሳደግ ፍቃደኛ ነህ ወይስ አይደለም ምክንያቱም ልጅቷ ያላባት ማድረግ አለባት ቢያላስብ ልጅ በቃ ማንንም ጋር እንታርግ አልፈልግም በቃ በራሴ እጅና በራሴ ክንድ እንድታርግ ነው የምፈልገው ደሞ ልጁን አይተዋል ራስህን ነው የሚመስለው ዲኤንኤ የማያስፈልግም ልጅን እቀበላለሁ ግን በፍጹም ኢየሩስ እኔ ህይወት ላይ በቃ የትኛውም ቦታ ላይ ማየት አልፈልግም ልጅ መርጠቅ እናትን መጥላት አትችልም ያ ነገር ወይ ልጅንም እናትንም ትጠላለህ ወይ እናትንም ልጅንም ትወዳለህ ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ፋሚሊዎች እንደምንቆያችሁ እንደምሰነበታችሁ እኛ ለን ክብሩ ይስፋ ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥረው ነበር ደስ በሚል ሁኔታ ደግሞ እውነቱ ወጥቶ በመጨረሻም ኢየሩስ የልጇን አባት ማን እንደሆነ አምና ተቀብላለች ማለት ነው ያመነችበት ጉዳይ ደግሞ ማለት አሁንም የተረጋገጠ ጉዳይ አለ አይመስለኝም ምክንያቱም ኢየሩስ ደውላልኝ ነበርና ደውላ ደግሞ በቃ የልጇ አባት ሄኖክ ነው መጥቶ እንዲወስድ ባክን ብላ ለምናኛለች ለዛ ነገር ደግሞ ማለት እኔ ያለፉ ነገሮች ብዙ አሉ በነገራችን ላይ እኛ ህይወት ላይ የደረሰ ብዙ ነገሮች አሉ ሁሉም ነገር ወደ ጎን ገፍተን በቃ አሁን ምንም ባለፈው ነገር እንትን ከማለት ወደፊቱ ደግሞ ለሚመጣው ለልጅቷ ስንል በቃ የልጇን አባት እንድታገኝና ሰላማዊ ህይወት እንድትኖር ከልጇ አባት ጋር ሄኖክ እንደውየለታለሁ ማለት ነው ወደዚህ ደውየላችኋለሁ ምክንያቱም በቃ እቺ ልጅ እኔ በጣም ነው ያሳዘነችኝ በነገራችን ላይ ለማንም ስለ አይደለም ይሄን ነገር ማድረገው ለልጅቷና ለልጅቷ ስል ብቻ ነው በቃ ከልጅቷና ምክንያቱም እንዳዩዋት ከሆነ ልጅቷ ሲጀመር በጣም ነው የሚመሳሰሉት ከሄኖክ ጋር ራሱ በቃ ራሱን ነው የምትመስለው ሄኖክም ልጁን በዚህ አጋጣሚ ብሩክ እንደማይወስደው በራሱ እርግጠኛ ነበር በተቻለና አቅም ብዙ ነገሮች አክሽፈንባት ልሰራው የነበሩ ብዙ ነገሮችን አበላሽተን እውነተኛ አባት መጨረሻ መታወቁ አይቀርም መቼስ ቢኒም ደግሞ አባት የኔ ልጅ አይደለም ብሏል ይሄ መካድ አይቻልም በቃ አንድ ሰው ማንንም ሰው አስገድዶ በቃ ምናልባትም መጀመሪያ የሚመጣበት መንገድ ልክ ላይሆን ይችላል አልፈልግም ብሏል ካልፈለገ ደግሞ እውነተኛና ትክክለኛ ወደ ሄኖክ መታለች ማለት ነው ለሷ በነገራችን ላይ ስልክ ማያነሳላትም ኢየሩስ ለምን እንደሆነ ሄኖክን እኔ ጠይቀዋለሁ ምክንያቱም ግን አልፈርድበትም እሱም ላይ ብዙ ስራዎች ብዙ መጥፎ ነገሮች ሄኖክ ላይ ስታደርስ ነበር እስከዛሬ አሳግታ እስከ ማስደብደብ ድረስ እስኪታመም ድረስ እሷ ግን ምንም በቃ እንደነበር ራሱ አልቆጠረችውም ዛሬ ላይ ግን ሁሉም የኔ የልጅ አባት የምትላቸው ሰዎች እንቢ ሲሏት መጨረሻ ወደ እውነተኛውና ትክክለኛው ወደ ሆነው ወደ ሄኖክ ደውላ ልጅን ውሰድ ብላችኋለች እኔ ደግሞ ቀጥታ ሄኖክን ኢየሩስ ጋር ወስጄ ከልጁ ጋር የማገናኘው ይሆናል ቤተሰብ ይሄ ነገር እኔ በቃ የኔ ፍላጎት ይሄ ነበር በነገራችን ላይ በቃ ምክንያቱም እውነተኛ የልጁን አባት ከእውነተኛ ልጅቷ ጋር እንዲገናኝ ነበር ይሄ ነገር ደግሞ በመጨረሻም ተሳክቶልናል ዛሬ ጊዜ ይፈጃል እንጂ እውነት መውጣቱ አይቀርም ስለዚህ ደውይላቸዋለሁ አቡኪና ሄኖክንም ደውይላቸዋለሁ ቀጥታ እነሱን ይዤ ወደ ኢየሩስ ሄጄ ከልጃቸው ጋርና ከተቻለም ማለት ሄኖክ ፍላጎት ያለው አይመስለኝም ከኢየሩስ ጋር የማውራት ከተቻለ ከሷ ጋር ማስታርቀናቸው በቃ ወደ ነበር ፍቅራቸው እንዲመለሱ በተቻለና አቅም እናደርጋለን ማለት ነው ይሄ ሁሉ ነገር ደግሞ ለማንም ስንል አይደለም ለልጅቷ ስንል ነው ቤተሰብ ያው እነሱ መጥቷል ያለው ነገር አብረን የምንሆን ይሆናል አብኪ ሰላም ነው ብራዘር ሊናችሁ አማን ሊናችሁ ያው ካሜራ አስጀምሬ የጠበቅኳችሁ ያው ካሜራውም ያበራውበት ዋነኛው ዓላማ በጣም የምታሳዝን ማለትም እስከዛሬ ብዙ ስለፋላት የነበረች ልጅ አለች የሷን እውነተኛ አባት ደግሞ ለእውነተኛ አባት ወደ ሚዲያ ለማውጣት በጣም ለፍተናል እንዲታወቅም የተቻለን ሁሉ አድርገናል ዛሬ ላይ ደግሞ እውነቱ እየወጣ ይመስለኛል ምክንያቱም ቢኒም ብዙ ነገሮችን አይተናል ከዚህ በፊት የኔ ልጅ አይደለም ብሎ ልጁ የሱ እንዳልሆነች ተረጋግጧል ስለዚህ ትክክለኛ ወደ ሆኖ አንተ ይሄን ልጅ የመቀበልና ልጁን የማሳደግ ግዴታ ያለብህ ይመስለኛል ለዚህ ነው የጠራኋችሁ ሰላም ቤተሰብ በቅድሚያ ማለት ያው ስንመጣ እኔ ነግሬዋለሁ ሄኖክ ያው እስካሁን ድረስ ዝም ያለበት የራሱ የሆነ ምክንያት አለው ነግሮኛል ምክንያቱም ማለት ያው ከባባር ነገር እንዳደረሰችበትና እስካሁን ድረስ ያው ዝምታውን እንትን ያለው የመረጠው ያው ብዙ የሚያወራቸው ነገሮች ኖረው እነዛ ነገሮች ሰሚ ስላጣ ነው ዛሬ ደግሞ ያው እኛን ሰማሃለን ነገሮችን በእኛ በኩል ለኦዲየንስ ይደርሳል ብዬ መጣሁት ማለት ሄኖክ እዚህ ጋር በቃ ማንንም እንትን ብላ አይደለም ገብቷል የራስህን ስሜት ማውጣት አለበት ግዴታ ማለት ነው ስለዚህ አውራ ነፃ ሆነ አውራ ኢየሩስንም ማውራት የምትፈልገው ነገር ካለ አውራ ምንም እንትን አትበል ገብቷል ተረድቻለሁ ያው አጋጣሚ ነገሮች ሁሉ የሚሆኑት ለመልካም ነው በርግጥ እኔ እስካሁን ላይ ከመጀመሪያ ወይም ደግሞ እስካሁን ድረስ ያደረሰብኝ ችግር ቆየ ከረሳችኝ አይደለም እኔ እናንተም ተረስታችሁ ነበር ግን አንዳንዴ እውነት ለመውጣት ስትፈልግ የትኛውም ሰው መናገር ቢያቅተው የሆነ በእንስሳ ሁላ መውጣቱ አይቀርም በቃ እውነት በቃ መዘግየቷን ብቻ ማመን አለበት
ሲቀጥል ደግሞ ትወጣለች መቼም አትቀርም እውነት እኔ እውነቷ በቃ መውጣቷ ላልቀረ ምን እንዳፍጨረጨራት አላውቅም ስለ እኔ አሁን እሷ ይሄ ነገር እንዲፈጠር በታምር አትፈልግም በቃ ልጁ የሄኖክ ነው እንዲባል በታምር አትፈልግም ዋነኛው ምክንያቱን ደግሞ ከዚህ በፊት አውርቻታለሁ በቃ ይሄ ምክንያት ነው በይ ምክንያት አሳማኝ ከሆነ በቃ እርግጥ እኔ እቀበልሻለሁ ያን ነገር በቃ እውነት አሳማኝ ከሆነ ማልቀበልበት ምክንያት የለም በርግጥ እኔና እሷ መጀመሪያ ላይ በቃ ይሄ ነገር ተፈጥሮ እንደዚህ አይነት ህይወት ውስጥ በቃ ብዙ ነገር ባይዘው ያጀምራኛለች እሷ በቃ እኔ ሃይም በቃ የገዛን የህቴን ህይወት እንዳመሰቃቀል መንገድ እየከፈትኩኝ ነበር በቃ በሷ ወጥመድ ውስጥ ወድቄ ማለት ነው ያንን ወጥመድ ሁላ በቃ እዛው ወጥመድ ውስጥ ካስገባችኝ በኋላ በቃ በዛን ሰዓት የምትፈልገው ምንድን ነበር ገንዘብ ነበር በዛ ሰዓት ደግሞ እኔ ገንዘብ አልነበረኝ በቃ ያንን ፍለጋ ብዙ ነገር ተበላሽቶብኛል በቃ ሃይሚን በጣም አስቀይሜያታለሁ በሷ የተነሳ ከብሩክ ጋርም በቃ በጣም ተደባብረን ነበር እና ይሁን ሆኖ ደግሞ አሪፍ ጊዜያቶች መጡ በቃ እኔም እውነታውን አወኩኝ ነቀኝ በቃ እንደማትጠቅመኝ እኔ ለመጉዳት የተፈጠረች ፍጥረት መሆኗን ተረዳኝ ምክንያቱም እኔ በቃ በሽቦ እስከ ማስገረፍ ድረስ በኤሌክትሪክ ያን ሁሉ ስቃይ ሳሳልፍ እኔ እንጃ እኔ የሚያቀኝ ሰው ሁላ እኔ ያደርጋል እኔ ምክንያቱም ምንም አይነት ክፉ ነገር ሰዎች ላይ ማድረግ አልፈልግም ምክንያቱም ነገ ዞሮ እኔ ይጠብቀኛል ግን ያን ሁላ ስቃይ ስታሳልፍብኝ ማቃት እሷ አልመሰለችኝ ምክንያቱም የሆነ ሰይጣናዊ መንፈስ በቃ የሚያደርግብኝ ያን ሁሉ ተዘግዝቄ በኤሌክትሪክ እስከ መገረፍ ድረስ እኔ እንጃ በጣም ትልቅ ጭካኔ ነው በጣም ትልቅ ጭካኔ ያሳቃለኝ አንተ ላይ በጣም ብዙ የሚከብዱ ነገሮች አቃለን እሱን አንክድም ከማስገረፍም በላይ ብዙ አንተ ታም እዛ ጸበል ስትሰቃይ አንድ ቀን የት ነህ ብላ አልጠየቀችም እናቃለን ግን ይቅር ባይ መሆን አለብን ብዬ አስባለሁ እኛም ራሱኛ ላይ ብዙ ነገር ደርሶ ዛሬ ኢየሩስ ደውላ በቃ እሱን ማግኘት ፈልጋለሁ ስትለን ይቅር ባይነታችን ነው የሚያሳየው ለዛ ነገር ደግሞ ብዙ ስቃይ ደርሶባል ለባክህ በቃ ለልጅቷ ስትል ይሄንን ነገር ኢየሩስም ጋር ታርቃችሁ በሰላም ወደ ነበር ፍቅራችሁ ወደ ድሮ ማንነታችሁ ብትመለሱ በጣም ከምንም በላይ ደስ ይለኛል ምን አለ መሰለ ነገሮች ሁሉ አንዳንዴ ዞሮ የሆነ መልስ ያጣሉ አይደል መልስም የሌላቸው ጥያቄዎች አሉ አሁን ላይ ኢየሩስ ላይ የተፈጠረው ችግር ያ ነው መልስ የሌለው ጥያቄ ነው የሆነባት ምክንያቱም በቃ ልጅን ብዬ ያን ሁሉ ጊዜ ስሳቀቅ ወይም ደግሞ ያን ሁሉ መከራ ሳሳልፍ ዞር ብላ ላይችኝም ታቃላ በጣም ዞር ብላ ማለት ነው ይቆጨኝ ደግሞ ምንድነው እኔ በታመምኩበት ጸበል ውስጥ እንደዛ ስሰቃይ መታ እንደገና እንዳልወጣ ከጸበል ውስጥ እንዳልወጣ ድጋሚ እንዲያመኝ የሆነ መተት ስራ ስታሰራ በቃ ለመጨረሻ ጊዜ ተስፋ የቆረጥኩት የዛን ሰዓት ነው በቃ ያነቃችኝ የዛን ሰዓት ነው አሁንም ቢሆን እኔ አልጠላትም ከማንኛውም ሰው ዝቅ አላረጋትም ከፍም አላረጋትም ግን መጥፎነቷን ብቻ አይቻለሁ በቃ መጥፎ ጎኗን አይቻለሁ በፍቅር ጊዜያት ውስጥ በቃ ጥሩ ጎኗን ነበር እያሳየችኝ የነበረው ያን ሁሉ ባሪያን ተረድቻለሁ ግን መጨረሻው ጋር ደግሞ ስንመጣ ምን አለ መሰለ እኔ የነገሮች መጀመሪያ ልሁን በቃ ይሄ ልጅ ገና ሲረገዝ በቃ ይሄ ልጅ ለማን ማሳለፈሽ አትስጪ አንቺ የሚቸግርሽን ነገር ምናምን በቃ ሁለታችን አንድ ላይ ሆነ ማለፍ እንችላለን ብዬ በጣም ተማጽኛት ነበር እና በቃ ነገሮች አማራጭ ሲዞርባት ወደኔ መምጣትም የለባትም ይሄንን የሚያልኩበት ምክንያት ምን አለ መሰለ አሁን በቃ መጀመሪያ ልጁን አንስታ ሄኖክን ልጅህን ተቀበል ብትለኝ ከአንዳንድ እናንተም ታውቃላችሁ ከአንዳንድ በቃ ልጅህን በቃ አሜን ብዬ ነው የምቀበለው ግን አማራጭ ስታጣ መጀመሪያ ወደ ማን ሄደችው ወደ ብሩክ ነው በቃ በርግጥ አምናለሁኝ እኔ በቃ በገንዘብም በማንኛውም ነገር ከነሱ እኩል አይደለውማ እንካ በቃ ብሩክ ይሄ ልጅ አሳድግ አይ ብሎ በቃ የሱ ልጅ አለመሆኑ ከተረጋገጠ በኋላ አይ ብሎ ልጁ አለመሆኑን አሳመናት እሺ አማራጭ ጠፋባታ የመጀመሪያ እቅዷ በቃ ከሸፈ ሁለተኛ እቅዷ መሞከር ነው ያለባት ወደ መሄድች ወደ ቢኒያምም የኔ አይደለም አልፈልግም ብሎ ገፋት በቃ ሁለተኛው እቅዷ ከሸፈባት ሶስተኛው ደግሞ አማራጭ ሊሆን የሚችለው ሄኖክ ብቻ ነው ሄኖክ ልጄን ብሎ ብዙ አመት ስለተሰቃየ አሁንም ልጁን ስላለች ሄኖክ ከአንዳንድ በቃ ባንዲ እሺ ሚላት ነው ይመሰላት ያ ነገር ደግሞ በፍጹም ሊሆንና በቃ በታምር ሊፈጠር የማይችል ነገር እዚህ ጋር አቋርጥ ይሄ ማለት
ያ አንተ አሁን እዚህ ጋር እንትን እያልክ ያለው አማራጭ ይሆንኩኝ ነው እያልክ አይደለ? ግን ደግሞ አንተ እዚህ ጋር ማሰብ ያለበት እስካሁን ድረስ መስዋዕትነት የከፈልክለት፣ እስካሁን ድረስ የታመምክለት፣ እስካሁን ድረስ የተሰቃየለትን ልጅ ልስጥህ ነው እያለች ያለችው። እሱን ተረድቻለሁ። ይሄንን ማሰብ ነው ያለበት። ይፈልገ ተበደልክ በደሏን መርሳት አለበት። ካልፈለክም ለምሳሌ እሷን እያስተዳደርክ ልጅህንም መንከባከብ ትችላለህ ከሷ ጋር ሳትኖር ከፈለክ ማለት ነው። ገብቷል አይደል? ግን ደግሞ እዚህ ጋር አሁን ልጅቷ እንደ ባይተዋር ማለት አላ እንደውም እዚህ እኔ ወደ ሚዲያ እንዲወጣ አልፈለኩም ነበር። በራሷ አንደበት ያው ወደ ሚዲያ አወጣችውና ይሄ ነገር በቃ ተፋፋመ ማለት ነው። ግን ደግሞ ሳይፋፋም ይሄ ካሁን በኋላም ወደ ሌላ ነገር ውስጥ ወደ እሳቱ ሳይገባ አንተ በሻልከው አቅም ልጁን ተቀበልና ከፈለክ እንደፈለክ ማድረግ ትችላለህ። ግን ደግሞ ልጁን ታምናለህ ልጅ ያንተ እንደሆነ ይሄ ደስ ይላል። እንደ ነቢያም አልካርክም። ግን ደግሞ አሁን እዚች ጋር ልጁ በቃ ብዙ ነገር የከፈልክለት ልጅ ነው። ልጅ ነች አይደለ? እሷን እንደምንም ብለህ ተቀብለህ እጅ ካስገባ በኋላ የእናንተ ጉዳይ በውስጥ ፍቱት። እኮ የሆነ አንዲ ልትረዳኝ የምፈልገው ነገር ቢኖር ምን አለ መሰለ እዚህ ጋር መመልከት ያለብህ የሆነ አንተ ተረዳ ብለክ ብቻ እኔ ላይ ተጽዕኖ መፍጠር ሳይሆን በቃ እኔ ልቀበለው ምን አይነት ስሜት ውስጥ እንዳለኝ እኔ ልቀበለው ሊቻል አልቻለም የሚለውን ማወቅ አለብህ። ምክንያቱም እኔ እቺ ልጅ አይደለም የስጋዬን ሌላ ልጅ ሁላ እኮ አሳዳጊ ብታጣ አንስተህ እኮ ታሳድጋለህ። የኛ አባቶች እኮ አድርጓል ያን በራቸው ላይ ተጥሎ የማያውቁትን እንኳን የሚያውቁትን ማለት ነው። እኔ እንኳን የገዛ ስጋዬ ልክድ ማለት ነው። ግን ያንን ነገር ማድረግ ፈልጌ ሳይሆን አስቦ አሁን ብሩ ጋር ሄዳ የኔ አይደለም ሰላላት አሚን ያንተ አይደለም ብላ ነጠቀችው ልጁን ወሰደች። ከዛ ነው ወደ ማይደች ወደ ቢኒያም የኔ አይደለም አላት። እሺ አለች መጣች ወደ ሄኖክ። እኔም ወይ የኔ ነው ብዬ አቆምኩኛ ያንን ነገር ግርግር ካስቆምኩኝ በኋላ ነገር ላይ ልጄን ይዤ በተስፋ በኖርኩበት ጊዜ ደግሞ ይሄ ልጅ ያንተ አይደለም ብላ ነጥቃ ወደ ሌላ ሰው እንደማትወስ ምን ማረጋገጫ አለ? አታደርጎም አይባልም። አንድ ነገር ማንኛውንም ነገር ቢሆን አታደርጎም አይባልም። ግን በቃ እኔ እሷ ላምንበትም ልረዳበትም የምችለው የትኛው ምክንያት የለኝም። በቃ እንድትረዳልኝ የምፈልገው ማለት ነው። በቃ እናትነቷ ብቻ ነው በቃ እንድትረዳው የሚያደርግ አንድ ካልከኝ አሚን እሱ በቃ ያሳምነኛል። ግን የትኛው በቃ የእናትነት ፍቅሯ አሁን እኔ እሰጋለኝ በቃ ልጄ በቃ ሰው እጅ ላይ እንዳለች ነው ማምነው። በቃ ማን የማላውቀው ሰው እጅ ላይ ምክንያቱም እኔ እሷ አማላቃት ኢየሩሳሌም ስለሆነች ማለት ነው። በቃ እንደዛ ነው ማሰባት። ሌላ ምንም አማራጭ የሌለው ጥያቄ አለ አይደል? ይሄን በቃ እኔ ትክክል። አሁን ይሄን ምን አለ መሰለህ አሁን እዚህ ጋር አንድ ልጠይቅ የምፈልገው ነገር አለ። ልጁ ያንተ መሆኑን ታምናለህ ወይስ አታምንም? እኔ ዛሬም ነገም በቃ አሁን ከዲኒ በላይ ይሄ ልጅ ቢረጋገጥም ባይረጋገጥም የኔ እንደሆነች አውቃለሁ በቃ። ስለዚህ ይሄን ልጅ ያንተ መሆኑን እርግጠኛ ከሆንክ በራስህ ለማሳደግ ፍቃደኛ ነህ ወይስ አይደለም? ምክንያቱም ልጅቷ ያለ አባት ማድረግ አለባት ብዬ አላስብም። ነገ አባቴ ማን ነው ስትል ውስብስብ መሆን የለባትም። በቃ ብዙ ነገር ይጠብቃታል ካሁን በኋላ አባት ብዙ ቦታዎች ያስፈልጋታል። ለዛ ነገር ደግሞ አንተ አክሰፕት አድርግ። ዛሬ መቀበል ካልቻልክ ነገ እመነኝ የሚጸጽት ነገር ነው የምታደርገው። ምክንያቱም ህይወት ይኖራታል እኮ ኢየሩሳሌም ሌላ ሰው ጋር ሄዳ ሌላ ሰው ነው በቃ ከሌላ ወንድ ጋር ማሳደግ ትችላለች። ያኔ አንተ ልጅን ልታጣ ነው። ልጅን አጣ ማለት ደግሞ እስከዛሬ የለፋንለት መስዋዕትነት ባዶ ሆነ ሊባል ነው። ስለዚህ ልጅን መቀበል አለብህ ብዬ አስባለሁ ለመጨረሻ ጊዜ ማለት ነው። ልክ ነህ። እኔ ደግሞ ምን አለ መሰለህ እኔ የሷና የልጁ ጥላ መሆን አልፈልግም። የምፈልገው የልጅ ጥላ ብቻ መሆን ተረድተኛላ። እኔ የትም ስትዙር የሆነ ነገር በቃ ስታደርግ አማራጭ ሲጠፋባት እኔ ጋር መታ በቃ ልጅን ከኔ ጋር ተቀበል የሚለውን አማርኛ መስማትም አልፈልግም። እና ምን አለ መሰለህ ልጅ በቃ ማንም ጋር እንድታርግ አልፈልግም። በቃ በራሴ እጅና በራሴ ክንድ እንድታርግ ነው የምፈልገው። ግን ውላ ኢየሩስ የሆነ ነገር በቃ መሄጃ መሸሸጊያ የሆነ ነገር አጣች። በቃ በታሪክ ማሰብ የማልፈልገው አይደለም ላደርገው በታሪክ ማሰብ የማልፈልገው ነገር ቢሆን ይሄን ልጄን በቃ ሆነም ቀረ ልጄን እቀበላለሁ። ግን በፍጹም ኢየሩስ እኔ ህይወት ላይ በቃ የትኛውም ቦታ ላይ ማየት አልፈልግም። አይደለም ልንነጋገር እኮ አውቄያለሁ። አሁን ልታስረዳኝ ስማኝ ልጅ መርጠቅ እናትን መጥላት አትችልም። ያ ነገር ወይ ልጅንም እናትንም ትጠላለህ ወይ እናትንም ልጅንም ትወዳለህ። ያልገባ ነገር ቆይ ምን አለ መሰለህ ልክ እኮ ነው። አንተ በእኔ ቦታ ብትሆን አንተ ላስረዳክ የምችለው መንገድ በቃ በአንተ አረማመድ ነው። ተረድተኛለህ? አንተ ቆይ የልጅህን እናት ጠልተክ ልጅህን ልትወድ አልችልም ብዬ አንተ ላሳመናለሁ። ግን እንደማሳመን ደግሞ ማመን ቀላል አይደለም። እኔ እንደ ጉዳችኝ እሷ መጉዳት እኮ አቅቶኝ አይደለም
አላ ያኔ ወንድ ልጅ ነኝ የትም ዞሬ የትም በቃ የሆነ እንትን ብዬ መግባት አያቀተኝም ግን አንደኛ ሴት ልጅ ናት ሴት ልጅ ደግሞ በቃ አጠር ባለ ጊዜዋን ነው በቃ ተጠቅማ በቃ ስነ ስርዓት ይዛ ማደግ ያለባት ከዛን ህይወቷን መምራት ያለባት ራሷ ናት ወይ አባቷ እናቷ ባለው አይደለም በቃ እሷ ደግሞ ይሄን ነገር በፍጹም ማድረግ አትችልበትም ተርተኛላ እሺ ይሄን ነገር አሁን ለኛ የነገርከን ነገር ከሷ ጋር አውርታችኋል ኖ ማውራትም አልፈልግም ምን ማለት ነው ቆይ ያውልህ ሄኖክ ከዚህ ጋር ያልክ ያለው ቆይ ልጅቷ እናቷን ላሳጣት ያልክ ነው የገዛ ልጅን እንዴት ነው እናቷን አሳጥቼ ከኔ ጋር ትኖራለች ማለት ነው ያውልህ ከሷ ክፋት ይሄ ቆይ ለልጅ ጠላት ይሆንኩ ነው የሚያሳየው ኖ ለልጅ እሷ ጋር ከሚቀመጥ ይልቅ አንድ እብድ ማላቆ እብድ ጋር ቢቀመጥ ለኔ በቃ እንደዚህ አይደለም ያውልህ እንዲህ እንድትል ያረጋ ብዙ ያረገችው ነገሮች በርግጥ በጣም ከባድ ነገሮችን አርጋለች እኛ እሱ ረስተው ነው አይደለም ለልጅቷ ስንል የለም ሁሉንም ነገር ትተን ነው እዚህ የመጣ ነው እናንተን ለማስታረቅና እናንተ ትላንትና ነበሩ ብቻ እንዳይባል ዛሬም እንድትቀጥሉ ያ ፍቅራችሁ ደስ የሚል የሚያስቀና ፍቅራችሁ ደሞ ልጁን አይተዋል ራስህን ነው የሚመስለው ዴኒ የማያስፈልግም ራስህን ነው የሚመስለው ስለዚህ ልጅን እኮ ይወለ ክጂ አይደለም ልጅን በቃ ከምንም በላይ ይሆነ መጨረሻ እኮ ይሰው ልጅ ነው ልጅ ከሌለ እኮ ባዶ ነው ይሄንን ደሞ ሰላም ቀርቼ አይደለም በቃ ከእናት ከአባቴ ጋር ከብዙ ሰዎች ጋር የተወያየሁበት ጉዳይ ነው በቃ ከራሴም ጋር ጭምር ጊዜው ወስጄ እሺ እስከ ዛሬ ልጅም ብዬ እለፋለኝ ግን ይሄ ልጅ አጋጣሚ ይሄ ቀን እንደሚመጣ ፈጣሪ ምስክሬ ነው በቃ እኔ ተስፋ አድርገ ነበር ተርተኛላ ተስፋ አድርገ ነበር በቃ የሆነ ቀን ፈጣሪ እውነታውን ያወጣል ብዬ ተስፋ አድርገ ነበር ያ ቀን ደግሞ መጥቷል ግን ለብቻ ሆኜ ሳስብ እሺ እንካ ልጅ ምናምን ብሎ ቢመጣ እንዴት ነው የምቀበለው ብዬ አስቤበት ነበር እና በቃ ከመምጣቱም አስቀድሜ በቃ ከእናት ከአባቴ ጋር ቁጭ ብዬ ያወራውበት ነገር ነው በቃ ካክስቴ ጋር ሳይቀር ማለት ነው ያወራንበት ነገር ነው ጭራሽ እኔ አይደለም እኔና እሷ አንድ ቤት ውስጥ ልንኖር እኔ ማሰብ አልፈልግም ጭራሽ ማለት እኔ እሷ ስልክ አሁን ለምሳሌ ልጅህ ልስጥ እንካ ብላ ብደውልልኝ ስልክ አላነሳም በቃ ለምን ነው ማታነሳው እየነገረችኝ ስልክ እያነሳ አይደለም ከዛ ፊት እኮ መነጋገር አይሻልም አይደለም ይወለ እኔ ከሷ ጋር ካወራኝ በቃ ብዙ ያሳለፍኩት ነገር አለ ጥሩ መጥፎ የሚያሳለፍኩት ነገር አለ አይደል ያ ነገር ደግሞ እኔ ሊረታኝ ይችላል ቢያንስ አሁን ላይ ያደነደንኩትን ልቤ እሷን አልቀበልም ያደነደንኩትን ልቤ በቃ ሊረቱ ይችላል ያንን ነገር ደግሞ እኔ በፍጹም ማሰብ ማለት ልጅቷን ሰጠችን ነው በምን እንዴት ልታሳድጋት ነው ያለና እድሜ ለእናትና አባቴ በቃ እድሜ ለእናቴ እቺ ጨቅላጻን እድሜ ለእናትና ለአባቴ ይደልሰጥሮ እንዳንተ ምክንያቱም እኮ ይኸውል እሷ ጋር የምታገኘው ነገር ከእናቴ ማጣት አችልም ያንዲ ቀን በስሜት ነው ተረጋጋ እባክህን አሁን ላይ እዚህ ጋር ያንዲ ቀን ህፃን ይኸውልህ ያንዲ ቀን ህፃን ተጥላ ሰው በር ላይ አድጋለች ዛሬ ደረሰችበትን ደረጃ እናውቃለን አይደል በቃ አይደለም ያኔ በዛ በደጉ ዘመን ነው ገብቷል አሁን ላይ ግን እንደዛ የሚባል ነገር የለም ያው ከቻልክ እስቲ እሺ አይ እንዲና እኔ አሁን አንድ ነገር ነው መጠይቅክ አልቀበልም ብለሃል አይደል ኢየሩሳሌም አልቀበልም ብለሃል ብለሃል ይሄ ነገር ጥሩ ነው ራሷን ኢየሩሳሌም እናገናኛለን ወይ ደግሞ በሽማግሌዎች ነው እኔ ቆይ አይ ማግኘት ስለማልፈልግ እኔ አቃልሎኝ አንተ ደሷ ምን አይነት ስሜት እንዳለክ እንዴት እንደምትወዳት አቃልሎኝ አሁን ላይ እዚች ጋር የጉዳችን ምናምን ነገር አይተ ምናምን እንዳልሆነ አቃልሎኝ በደንብ ነው ማቀው እንደማጨከንበት ግን ደግሞ አሁን ላይ ያሳለፍካቸውን ነገሮች እያሰብክ ስለሷ የሆነ እንትነት ማውራት የለብህም ብዙ ነገሮች ያሳልፋቻል አይደለም ያልገባችሁበት ያልወጣችሁበት ገደል የለም ስለዚህ ሄኖክ እሷንም ልጅህንም ተቀበል ሌላ ሽማግሌ ምናምን ሳይመጣ ወደ ሌላ ነገር ሳንገባ አሁን በዴንዲ ባይረጋገጥም ልጁ አንተ እንደሆነ ታምናለህ ታውቃለህ እሷም ታምናለች ያው እዚህ ሚዲያ ላይ ላትናገር ትችላለች በርግጥ ግን ደግሞ አንተ አሁን ልጅህንም ሚስትህንም ተቀበለ ሰላማዊ ኑሮ በቃ እሺ እንደማመጥ በሚለው ያው እስካሁን አዳምጫለሁ ምን አለ መሰለህ አካሄዱን በደንብ አውቀዋለሁ ተርተኛላ አካሄዱን በደንብ ስለማውቀው ነው አሁን ዲኒ ሁላ ቢሰራ እኔ አባት መሆኑ ከተረጋገጠ እኔ የግድ የመንግስት የትኛውም መንግስት አካል የግድ ከሷ ጋር ሆነ ልጅን አሳድግ የሚል እንትን የለማ ህግ የለም ያንን አምናለሁ ካንተ ጋር ግን አታድግ ቆይ ያን እንደዛ መፍረድ የለብም አንድ ነገር አዳምጠኝ ታውቃለህ አይደል ቆይ አንድ ነገር አዳምጠኝ የግድ ደግሞ አንድ ላይ ሆናችሁ ልጅን አሳድግ የሚለኝ መንግስት የለማ ያን የሚለኝ ህግ እስከሌለ ድረስ ከሷ ጋር ሆኜ በቃ ልጅን ከማሳድግ ልጅን በርቀት ልጅን ሳላያት ብታድግ ይሻለኛል ልጅን አትወዳትም ወዳታለሁ ትፈልጋታለህ አይደል ልጅን የምትወዳትና የምትፈልጋት ከሆነ ግዴታ ኢየሩሳሌም መቀበል አለበት እናንተ እኮ አይደለም እያስገደዳችሁ ነው እኛ ጓደኛችን ስለሆነ ይሄ ነገር እንዳያመጣችሁኝ እኮ ነው ምንም እናስገድዳችሁ ማረጋችሁም ቆይ
ምንድነው የምናደርገው? ልጅ ለይተን ማምጣት አንተ ለምንድነው እዚህ ጋር ስሜታዊ የምታወራው? ይኸውልህ በጣም እያስጨነቃችሁኝ ነው። በጣም ማለት ከምል በላይ እያመመኝ ነው። አሁን ሁላ በቃ የግድ ለኦዲየንስ ክብር እያልኩኝ ነው። በቃ የሆነ እንትን ያልኩት ብዙ ማድረግና ማሰብ የማልፈልገውን ነገር እያሰብኩ ነው። ምክንያቱም እናንተ ቆይ ሌላ ሰው ስልክ አንስታውራት እሺ ሌላ ሰው ሌላ ነገር ምንም ችግር የለውም። እኔ አላወራውም። ግን እናንተ ያን ሁሉ ስቃይ ያን ሁሉ በቃ መቶ እኮ ነው የሚሻለው። እሺ ትናንትና ያሰብን እናውራት። እሺ ቆይ እሺ ይሄን ማረጋችሉ ስልክ አንስታውራት እሺ ማረጋችሉ ይኸውልህ ስለኛ ተው ስልክ አንስታውራትና ኢየሩሳሌም ስልክ አንስታውራትና ያለውን ነገር አውራት ለሷ ነገር በቃ ራሳችሁ ፍቱት። ሁለታችሁም ቆይ አንድ ነገር ብቻ አላስቸግር። የኢየሩስ አባት አለ የኢየሩስ አባት አለ ሁለታችሁ አላችሁ። በቃ ለኔ ካሰባችሁ ለኔ የምታስቡ ነገር ከሆነ ወይም ደግሞ ለህፃኗ የምታስቡላት ነገር ከሆነ ይሄንን እድል ከፈጠራችሁልኝ እሰየው። ከአንዳንድ ዛሬም ቢሆን አሁንም ቢሆን ልጄን ይቀበላለሁ። ይሄንን ነገር ግን መፍታት የማይችሉ ነገር ከሆነ ጊዜ ባናባክን በጣም ደስ ይለኛል። በቃ ጊዜ ማባከን ነው። ምንም እኔ ሰማይ መሬት ቢሆን መሬት ሰማይ ቢሆን በታሪክ የማላደርገው ነገር ነው። አንዴ ደግሞ ቃል ነው አይደል? ስለዛ ይኸውልህ ልጅህንም የምታገኝ አይመስለኝም በዚህ አካሄድ። ቆይ እሺ አይ እናንተ ይሄን ማረጋችሁ ምንድን ነው የምናደርግልህ? ይሄንን ብቻ እድል ይሄንን ቆይ አንችልም በቃ እሺ ስችሉ እንገናኝ። አሁን ከዚህ በላይ ጊዜ ባናባክን ደስ ይለኛል። ና ቆይ በእናታችሁ እኔ ተረጋግቱ። ምን እያለ ነው? ቆይ እንዴ እናት ልጅ ተቀብሎ እናት አልፈልግም ማለት አለ እንዴ? በጣም እየገረመኝ ነው። ማለት ይሄ ነገር መፍታት የምንችለው በኢየሩስ አባት ብቻ ይመስለኛል። ምክንያቱም እሱ ላይ ሁሌ ይሰማዋል ውስጥ ለውስጥ ሲመክረውም እሳቸውን ሁሌ ይሰማቸዋል። ከተቻለ ከኢየሩስ አባት ጋር አንተ እንደዚህ እንትን አይ እኔ ተናዷል። በነገራችን ላይ ልክ ልጅ የብሩክ አይደለም ሲባል ለኔ አምጣ ታሰጠኛለች ብሎ ጠብቆ ነበር። ያን ሲጠብቅ ራሱ እሷ ወደ ማን ሄደች? ወደ ቢኒ ስትሄድ በቃ ለሷ ያላት ቦታ ጭራሽ ነው ጨርሰው። በቃ ሄኖክ ብሩክስ እሺ የሆነ ነገር ፈልጋሉ ይችላል ተብሎ ነው፣ ግን ወደ ቢኒ ስትሄድባት በጣም ደብሮት ነው። ለዛ ይመስለኛል አልቀበልም ያለው። ብቻ ግን እኛ በተቻለና አቅም ለምነንም ቢሆን ይሄ ልጅ ከአባቷ ጋር ማገናኘት አለበት። አንድ አማራጭ ማለት ያው የመጨረሻ አማራጭ ብለው የኢየሩስ አባት ሳይሆን ማለት ነው የሃይሚ እናት ያው አክስቱን በጣም ነው እንትን ሚላት የሚሰማት ያው ከሷ ጋርም ስለሆነ ያደገው ምናልባት እሷ ብታናግረው ሊሰማት ይችላል ብዬ አስባለሁኝ። ደውዬ እነግራታለሁኝ። ያው እሷ ካሜራ ውስጥ ምናምን በቃ ምርጥ ነው። ትክክል ደውዬ ደግሞ ሄጄ እነግራታለሁኝ። አይ በሽማግሌ መፍታት ነው በቃ ያለብን። ትክክል እንዳልከው ለሃይሚ እናት ደውልላት። አክስቱን በጣም ነው የሚያከብራት፣ በጣም ነው የሚወዳት። እሷ ብላው እምቢ ያለው ነገር የለም እስከዛሬም። ምናልባት በሷ በኩል ከተመለሰልን ይቺ ልጅ ከአባቷ ጋር የምናገናኝ ይሆናል። በጣም አሳዝናኛለች ታውቃለህ። በዚህ ገና ለገና ዛሬ ላይ ትላንት ነገም ደግሞ ይመጣል ልጅቷ አባቴ ማን ነው ብላ ስትጠይቅ ሌላ አይምሯ ላይ ሌላ ነገር ከሚጫር ብለን እስከዛሬም የለፋንለት ነገር ነውና ግዴታ ደግሞ ይሄንን ነገር መጨረስ አለብን ብዬ አስባለሁ። መፍትሄ እናመጣለን ብለን ነበር የመጣ ነው። ምንም መፍትሄ ሊመጣ አልቻለም ቤተሰብ እና ቀጣዩን እርምጃችን ያው ከናንተ ጋር ሆነን የምናሳያችሁ ይሆናል። ምንድነው ቤተሰብ ማለት ሞክረናል፣ የቻልነውን ሁሉ አድርገናል። ከምንም በላይ ደግሞ ሃይሚና ብሩክ ከዚህ ነገር መውጣታቸው ለኛ ትልቅ ደስታ ነው ቤተሰብ። ምክንያቱም የመጀመሪያም ልፋታችን እስከዛሬም ስለፋለት የነበረው ለዚህ ነገር ነበር። ብዙ እንትሎች ሲከሽፉባት ደግሞ ወደ እውነተኛው አባት ኢየሩስም እየሄደች ነው ያለውና ስለዚህ አሁን ደግሞ ቀጣይ የኢየሩስ አባትና ወይም ደግሞ የሃይሚ እናት የሄኖክ አክስት ጋር ከነሱ ጋር አውርተን በሽማግሌ ልጁን እንዲቀበል የምናደርግ ይሆናል። በያላችሁበት ቸር ቆዩ።